ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቤ ነው እና ነቅለህ አውጣልኝ። ካንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናለሁ። ይህን ኃጢአት ከሕይወቴ ብላችሁ በየቀኑ እግዚአብሔር መለመን። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረው ሴት አስቡት። 12 ዓመት ኮንቲኒስሊ ደም ሲፈሳት ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል ለኛ፣ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት፣ አቁምልኝ ይሄን የኃጢአት ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚወጣበት ቀን ይመጣል። ያንን ቀን ያቅርብልን።